በዛ 2 ወር ውስጥ መብራት በሌለበት ሰዓት አንድ ወር በቃ እንዴ ልዶ እየተጫወትን ዳማ ምናምን ያን አለፈ ጊዜ ማለት ከአንድ ወር በኋላ በቃ ደበረኝ ተመሳሳይ የሆነ ህይወት በቃ ትወጣለህ ትገባለህ ልትጫወታለህ ምናምን ነገር በጣም ሰለቸኝ ማለት ነው ከዛ እኔ ምን ጀመርኩ ምን ሚል ሐሳብ መጣልኝ በርግጥ ጓደኛዬ ነግራኝ ነው ለምን ቤተክርስቲያን አንጀምርም ሚል ሐሳብ መጣ ማለት ነው ከዛ ኦኬ ብዬ ቤት አይፈቅዱም ነበር ከዛ በፊት ቤተክርስቲያን መማራም የለም በቃ አልፈ ትምህርትን ትማራለህ ታጠናለህ ከዛ ገብተህ ትተኛለህ ትወጣለህ ትምህርት ቤት ትሄዳለህ ትመጣለህ ታነባለህ ነበር ከዛ ያኔ ትምህርትም የለም ምንም የምናረገው ነገር የለም ያኔ ትምህርት የቆመ 10ኛ ክፍል ነበር ማለት ነው ከዛ ቤተክርስቲያን ጀመርኩ ፋዘርን እየፈራው ነገርኩት እንዴ እኮ ቤተክርስቲያን መማር ፈልጌ ከዛ ምክንያቱም ከዛ በፊት አይፈቅድማ ምን ታስባለህ እኔ እንዴ አስባለሁ ምንም ችግር የለውም ተማሪ ዋስ ደስ እንዴ ደስ እንዳለኝ ያኔ ማለት ነው ከዛ ቤተክርስቲያን መማር ጀመርኩ አንድ ወሯን በቃ ጧት ሄዳለሁ እዛው ላለው ቤተክርስቲያን ላይ ታምሬ ምናምን መጣለው ጧት ነበረ ከዛ ጾም ገባ ጾም በዛው እናስቀድሳለን ማታ እንመጣለን የሚጠይቅ ሰው የለም ማናው ጦርነት ጋር አለመሄድ ነው በረሃ ለመውጣት ብቻ ነው ያኔ በጣም ብዙ ወጣት ቤተክርስቲያን የጀመረበት የተማረበት ሰዓት ነው ከዛ እኔ ቤተክርስቲያን ጀመርኩ ተማርኩ ማለት ነው ከዛ ደግሞ ነግራችኋለሁ